አብርሽ ስለኔ ወጥቶ ቪዲዮ ላይ አወራ ብዙ ነገሮችን ተናገረ ብላችሁ በጣም ብዙ ሰዎች አንድ ቪዲዮ እየላካችሁልኝ ነበር፣ የቆራርጣችሁ እየላካችሁልኝ ነበር። ቲክቶክ ላይም እየላካችሁልኝ ሜንሽን ያደረጋችሁልኝ፣ ኢቭን ኢንስታግራም ላይ ቴሌግራም ላይ እየላካችሁልኝ ነበር ይሄን ቪዲዮ እና ምን አስቦ ነው እንደዚህ ያወራው አልገባኝም። በመጀመሪያ ግን ሐሳቤን ከመስጠቴ በፊት ቪዲዮን አይተን እንመለስና የራሴን ሐሳብ ለእናንተ መስጣችሁና በመጀመሪያ ግን ቪዲዮ ነው ዛሬ እንግዲህ ተመልሼ መጥቼላችኋለሁ። ዛሬ ተመልሼ ስመጣ እንግዲህ አንዳንድ በጣም የተሰማኝና በጣም የከፋኝን ነገር ወደ እናንተ ይዤላችሁ የመጣሁት ቤተሰቦቼ፣ ከምላችሁ በላይ በጣም አዝኛለሁ፣ በጣም ደብሮኛል፣ በጣም ከፍቶኛል። ዛሬ ለምን አንዳንድ ነገሮችን እያየሁኝ እንዳላየ ማለት ትንሽ ሰለቸኝ ከበደኝና ዛሬ ከጠዋት ጀምሮ በጣም ደብሮኛል። የምሬን ስነግራችሁ ማለት ነውና ምናልባት ምንድነው ያስደበረህ ምናምን ልትሉኝ ትችላላችሁ። እና አሁን ላይ ምን የሆነ እንዳለ ለኔ ራሴ ግራ እስከሚገባኝ ድረስ አጠገብ ያሉ ጓደኞቼ የምላቸው የራሴ የምላቸው ሰዎች አብሮ አደግ የምላቸው ሰዎች እንዲሁም ደግሞ እኔ ወደ ሚዲያ ያመጣዋቸው ሰዎች ዛሬ ላይ እኔ ላይ ተቀይረው የተለያየ ነገር እያደረጉ ሳይ በጣም እየደበረኝና በጣም እየከፋኝ በጣም እየተሰማኝ ነው ያለው። በዛ ላይ እኔ ራሴ ወደዚህ ሚዲያ አምጥቻቸው ማለት ነውና አንዳንድ ነገሮችን እያሰብኩኝ ወደ ኋላ መለስ እያልኩኝ ነገሮችን በጣም ነው የተሰማኝ እና ለኔ ምን በድያቸው ነው ምን አጥፍቼባቸው ነው እነሱ ህይወት ላይ ገብቼ እኔ የሰራሁት ወይንም ክፋት ያደረኩት ነገር የለም። እነሱን ከመርዳት ውጪ ስራ ፈተው ቁጭ ባሉበት ሰዓት ነው ዩቲዩብን ያሰራችኋለሁ እኛ አብረን እንሰራለን አብራችሁኝ ሆኑ ምናምን ብዬ ከመጥራት ውጪ ምንም ነገር እንትን ያልኩት ነገር የለም። ዛሬ ላይ መስመር ሲይዙ ጥሩ መንገድ ላይ ሲሆኑ ዞረው እኔ ላይ ጠላት ሆኑና ይሄ ነገር ለምን እንደሆነ በጣም ተሰምቶኛል፣ በጣም ደብሮኛልና ይሄን ቪዲዮ በጣም ብዙ ሰዎች ስትልኩልኝ ነበረ። አብርሽ ስላንተ ያወራው ነገር አለ አንተን ነው ብላችሁ ነበረ። በጭራሽ እኔን አይደለም ይሄን ነገር የተናገረው ቢኒያምን እነ ሮቤልን ፈረንጁን ነው ይሄን ነገር ሲናገር የነበረውና ቪዲዮ ሜቢ ያላያችሁ ሰዎች ናችሁ። የቢኒ ቻናል ላይ ተለቋልና ሙሉ ቪዲዮን ያላያችሁ ሰዎች ናችሁ ይሄን ቪዲዮ ላካችሁልኝ እንጂ በጭራሽ አብርሽ እኔን እንደዛ ብሏል የሚያውቁን እነሱ ነበረ ያን ቪዲዮ የሰራውና እኔና አብርሽን ለማጣላት በጣም ብዙ ሰዎች ስትጥሩ አይቻለሁ። በጣም ብዙ ነገሮችን ስታደርጉ አይቻለሁ። በቲክቶክ ላይም ስትለቁ አይቻለሁ። እኔና የሱን ፎቶ አድርጋችሁ ይሄን ቪዲዮ አታች አድርጋችሁ ስትለቁ ነበርና እኔ በጭራሽ ከአብርሽ ጋር አልጣላም። እናንተ እንደምታስቡትም አይደለም። እሱ ይሄን አስበው አይደለም ይሄን ቪዲዮ የሰራውና ለነሱ ነው ቀጥታ መልእክቱ። ቪዲዮ ሙሉ ካያችሁት እነሱ ላይ ነው ቀጥታ መልእክቱ ያደረገ የነበረውና በጭራሽ ስለኔ አስበው ወይም ደግሞ እኔን ለመናገር ፈልጓል ሜም ቪዲዮ የሰራውና ብዙ ሰዎች አላችሁ እኔና አብርሽን ለማጣላት ብዙ ነገሮችን የምታደርጉ ሰዎችን ያየው ነውና በጭራሽ እኔና እሱ የምንጣላ አይነት ሰዎች አይደሉም። ወንድሜም በጣም ነው የምወደው፣ በጣም ነው የማከብረው። እሱም ስለኔ ክፋት ነገር አወራም፣ እኔም ደግሞ ስለሱ ክፉ ነገር በጭራሽ የማወራ አይነት ሰው አይደለሁምና አንዳንድ አስተያየቶችን ከመስጠት አንዳንድ ነገሮችን ከማድረግ ውጪ በጭራሽ ስለ ወንድሜ ክፉ ነገሮችን የማወራ አይነት ወንድ አይደለሁም። በጣም ብዙ ነገሮችን አድርጎልኛል። በጣም ብዙ ነገሮች ላይ ሰፖርት አድርጎኛል። ያን ነገር በቀላሉ የምረሳ ሰው ስላልሆንኩ ማለት ነው። እና ይሄን ቪዲዮ እኔና እሱን ለማጣላት የሰራችሁ ሰዎች በጠቅላላ እግዚአብሔር ይጅራችሁን ይስጣችሁ። እኔና እሱ ምንም አንጣላም። ካሁን በኋላም ደግሞ በጣም ብዙ ነገሮችንም አንድ ላይ ሆነን የምንሰራ ልጆች ነንና እንደ ነገሮችን ከምትሰሩ ጥሩ ነገሮችን የሰራችሁ ቫይራል መውጣት ይችላል ቪዲዮዎቹ ለማለት ያህል ነው። በጣም ነው ማመሰግነው በዚህ ቪዲዮ ላይ ኮሜንት ለሰጣችሁኝም እንደዚህ ነገሮችን ሲጽፉ ገብታችሁ በጭራሽ አብርሽ እንደዚህ አላደረገም ለነፈረንጁ የጻፈው መልእክት ነው ለነፈረንጁ የሰራው ቪዲዮ ነው እንጂ ላንተ አይደለም ብላችሁ በጣም ብዙ ሰዎች ኮሜንት ላይ ጽፈው አይቻለሁ። ለእናንተ ከልብ ምስጋና አለኝ። በጣም ነው አመሰግናችሁ። በመቀጠል ያው ሰሞኑን ደስታ የሚባለው ልጅ አብርሽን አንተን ያስቀጠቀጥከኝ አንተና የኔሜላ ሆናችሁ እኔን ያስቀጠቀጣችሁኝና ምንድነው የሚቀበል? ይሄ የመጀመሪያ መጥሪያ ነው። የምን ያስደበደባችሁኝ ደርሼበታል። የፖሊስ መጥሪያ ነው ይሄ። ምንም በተመለከተ ተደጋገፉ፣ በደንብ ተደጋገፉ ማለት ያው የምትሰሙት ነገር እሱን እዛ ስትሄድ ታወራለህ፣ ጣቢያ ሄደህ ታወራለህ ሁለታችሁ። ምንም በተመለከተ ታናውቅ ደግሞ የተመኛልን ነገር እንዴት ይኸው ከመንግስት አካል ነው የሚመጣው አካል ነው የመጣው አይደል? እያየኸው ከፍተህ ማየት ትችላለህ፣ ማረጋገጥ ትችላለህ። የምን መጥሪያ ነው አልገባኝም። የት ነው የምንሄደው? ፍርድ ቤት ማዘዣ ወረቀት ዞላቸው መጥቶ ነበርና እናንተ ናችሁ አስተቀቅጣችሁኝ። በቃ ፍርድ ቤት ተራችሁ ፖሊስ ጣቢያ ሄዳችሁ ቃላችሁን መስጠት አለባችሁ። ብዙ ነገሮች አሉኝ፣ ማስረጃዎች አሉኝ፣ የፎቶም ሆነ የስልክ ሪከርዶች አሉኝ፣ ቪዲዮዎች አሉኝ። እናንተ እንዳስደበደባችሁኝ የሚያሳይ በጣም ብዙ መረጃ አለኝ ምናምን ብሎ ያወራ ነበር።
ያ ፈጽሞ ስህተት የሆነ ነገር ነው። አብርሽ እንደዚህ አይነት ተልካሻ ነገር በጭራሽ የሚያደርግ አይነት ሰው አይደለም። ኢቨን እንኳን በዚህ መጣችሁበት፣ ኢቨን ቪዲዮ ላይ እንኳን መጣችሁበት ማለት ነው በስርዓት የሚያወራ ሐሳቡን በስርዓት የሚገልጽ ልጅ ነው እንጂ እንዲህ ተራ ነገሮችን የሚያደርግ ልጅ አለ። ኢቨን እንዲያ ነገሮች ላይ መወቀስም ካለባቸው መጀመሪያ ያስደበደቡት ልጆች ናቸው። ራሳቸው ቪዲዮ ቀረጹን የደበደቡት የነበሩትና እነሱ ልጆች ላይ ዛመጣ ምን አንተ አብርሽ ጋር ምን አስመጣ? ሲጀመር ደስታ የሚባለው ልጅ ሲጀመር መጀመሪያም ቀመረኛ ነው። በጣም ቀመረኛ ነው። በጣም መጥፎ ልጅ ነው። በጣም ባለጌ ልጅ ነው። ብዙ ፋውሎችን የሰራ ልጅ ነው መጀመሪያም ቢሆን ማለት ነው። አሁን ላይ መጥቶ አብርሽን በምን ሊያዘው በምን የሆነ ወጥመድ ውስጥ ልክተተው ብሎ የፍርድ ቤት ማዘዣ ወረቀት ምናምን። ሲጀመር የፍርድ ቤት ማዘዣ ወረቀት አንድ የህግ አካል ነው ይዞላችሁ የሚመጣው። ከሱ ጋር ሆናችሁ ነው የፍርድ ቤት ማዘዣ ወረቀቱን ለግለሰቡ መስጠት የምትችሉት እንጂ የፍርድ ቤት ማዘዣ ወረቀት ለአንድ ግለሰብ ዝም ብሎ የሚሰጥ ወረቀት አይደለም። ከህግ አካል ጋር መታችሁ እንደዚህ አይነት ጥቃት ደርሶብኛል ምናምን ብላችሁ ማስረጃ ካላችሁ ሰጣችሁ አንድ የህግ አካል የምትሆኑ ያን የፍርድ ቤት ወረቀት ለግለሰቡ መስጠት የሚችለው እንጂ ደስታ ዝም ብሎ አምጥቶ ዝም ብሎ ተራ ወረቀት ይሁን ማተሙ ለሌለው ወረቀት ይዞ መጥቶ የፍርድ ቤት ወረቀት ነው ትታሰራለህ፣ አሳስራለሁ፣ አንተ ነህ ስለበደልከኝ ምናምን ስላለ ብቻ አይታሰርም እሱ። ገባችሁ አይደል? ይሄን ደግሞ እንደ እውነት አይታችሁ የምር አብርሽ ያስደበደበው መስላችሁ ኮሜንት ላይ የምትጽፉ ሰዎች ምናችሁን ነው የሚያማችሁ እናንተ? አብርሽን ሳታውቁት ቀርታችሁን አሁን ላይ ከዩሮፕ መጣ ከውጭ ሀገር መጣ የተባለ አንድ ምንም የሌለው መናገር እንኳን ኢቨን ቪዲዮ ላይ መጥቶ መናገር እንኳን የማይችል ልጅ መጥቶ ስለለፈለፈ ብቻ የአብርሽን ክብር እንትን የምትሉት ምን ሆናችሁ እናንተ? አብርሽን ሳታውቁ ቀርታችሁ ነው። አብርሽ ከዚህ በፊት በጣም ብዙ ነገሮችን አላደረገም እንዴ? ለብዙ ሰዎች አንድ ቀን ሲደበድብ አይታችሁ ታውቃላችሁ? ሲያስደበድብ አይታችሁ ታውቃላችሁ? ሰው ለምንድን ነው በዚህ ልክ የአብርሽን ስም ለማዋረድ የምትሉት? በዚህ ልክ አረ ይደብራል። በጣም ይደብራል። ደስታና ሩታ አንድ ላይ እንዲሆኑ የግድ አብርሽ መታሰር አለበት ማለት አይደለም። የግድ አብርሽ የሆነ ነገር መሆን አለበት ማለት አይደለም። ከፈለጉ ይሆናሉ፣ ማች ካደረጉ ይሆናሉ፣ ካልሆኑ አብረው አይሆኑም። በቃ አለቀ። አብርሽ ስለታሰረ ነው ደስታና ሩታ አንድ ላይ መሆን የሚችሉት አይደለም። በቃ ልክ ያልሆነ ነገር ልክ አይደለም። በቃ ልጁን የማይሆን ስም ሰጣችሁ፣ የማይሆን ነገር ውስጥ ከታችሁ እንዲታሰር ማድረግ በጣም የሚያስጠላ ነገር ነው። ኮሜንት ላይ አንዳንድ ሰዎች ገብታችሁ የምትጽፉት ነገር በጣም የሚያስጠላ ነገር ነው። ከእናንተ በጭራሽ አልጠበቅም። እኔ ስለ አብርሽ እንዲህ ክፉ ነገር የምታወሩ ሰዎች ተቆጠቡ፣ በድርጊታችሁ ብትቆጠቡ ይሻላል። ምክንያቱም እያወቃችሁ ነው ይሄን ነገር የምታወሩት። እያወቃችሁ ስለምታወሩ አብርሽ እንደዚህ አይነት ነገር እንደማያደርግ እያወቃችሁ ስለምታወሩ የምታናዱኝ ነው። በጭራሽ አብርሽ እንደዚህ አይነት ተልካሻ ነገር አድርጎ ማቅም አያደርግም። ሲጀምር ይሄ ደስታ ተብዬው ምንም እንትን የማይል ልጅ መጥቶ አንድ ህይወታቸውን ለመበጥበጥ የሚጥር ልጅ ዛሬ አስደብድበኸኛል ምናምን ብሎ የፍርድ ቤት ወረቀት ይዞ መጥቶ ምናምን እሱ ሊያሳስር ሲመጣ ልክ ነው ምናምን የምትሉ ሰዎች በጣም የምታናዱት፣ በእውነት በጣም የምታሳፍሩ ሰዎች ናቸው። አብርሽ እንዲህ አይነት ስብዕና እንደሌለው ድብን አድርጋችሁ ታውቁታላችሁ። እናንተ በደንብ ጠንቅቃችሁ ታውቁታላችሁ። በቃ መጀመሪያም የተናደደው ቤቴ ለምን ወንድ ይዘሽ መጣሽ በሚል ነው ከሩታ ጋር ጸብ ውስጥ የገባው እንጂ ሌላ ከሱ ጋር በመሆኗ ምንም አልነበረውም። በቃ ግን አንድ ወንድ ያለበት ቤት ላይ ለምን ወንድ ይዘሽ መጣሽ፣ ሌላ ወንድ ይዘሽ መጣሽ በሚል ነው ጸቡ የተነሳው። ገባችሁ አይደል? ሌላ በአብርሽ በደስታ ቀንቶበት ምናምን አይደለም። በቃ እናንተ እንደምታስቡት አይደለም። ሲጀመር ቀንቶበትም አይደለም። ሲጀመር አብርሽ ደስታን በብዙ ነገር ይበልጠዋል። የሚቀናበትም አይነት ሰው አይደለም። ደስታ የሚቀናበትም አይነት ሰው አይደለም። ውሸታም አጭበርባሪ የሆነ ሰው ነው። እንደ አብርሽ አይነት ቅን ንጹህ ልብ ያለው ሰው ደስታ ላይ የሚቀና አይነት እንትን የለውም። እና ፕሊስ የምታደርጉትን ነገር የምትጽፉትን ነገር ተጠንቅቃችሁ ብትጽፉ አሪፍ ነው ያስባለሁ። ጋይስ ለዛሬ ያዝኩት ቪዲዮ ይህን ይመስል ነበር። አይ ሆፕ ያው በቀጣይም በሌላ ቪዲዮ እንገናኛለን። ሰብስክራይብ ያደርጋችሁ ቤተሰቡ ነው። አሁን ሰብስክራይብ ያደርጋችሁ ቤተሰቡ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።